አባታችን ቅዱስ ያሬድ ሚያዝያ ቀን በአክሱም ከተማ ተወለደ። አባቱ አብይድ ወይም ይስሐቅ ይባላል። እናቱ ክርስትና ወይም ተክልያ ትባላለች። ቅዱስ ያሬድ በተወለደበት 7 ዓመቱ አባቱ ስለሞተለት የአክሱም ገበዝ ለነበረው ለአጎቱ ለጌዶን እንዲያሳድገውና እንዲያስተምረው አደረሰ። ያሬድ ከአጎቱ ዘንድ መዝሙረ ዳዊት በሚማርበት ጊዜ ስለሚቀጣውና ስለሚገርፈው መታገስ ተስኖት ማይኬራ ወደምትባል ቦታ ሄዶ ተደበቀ። ያም ቦታ የቀዳማዊ ምኒልክ መቃብር ቦታ ነው። ቅዱስ ያሬድ ወደ አንዲት ዛፍ ስር ተኝቶ አርፎ እያለ አንዲት የዛፍ ፍሬ ለመብላት አፍ ላይ ለመውጣት 6 ጊዜ ሲወጣና ሲወርድ ከቆየ በኋላ በሰባተኛው ከዛፉ ላይ ወጥቶ የዛፉን ፍሬ ሲበላ ተመለከተ። ቅዱስ ያሬድ የትሉን ተስፋ ለመቁረጥ ከፍተኛ የሆነ ትጋቱን እንዲሁም ወደ ላይ ለመውጣት ብዙ ጊዜ የሞከረ ቢወድቅም ከዓላማው ሳይናወጥ ከብዙ ድካምና ጥረት በኋላ ያሰበው እንደተፈጸመለት ተመልክቶ ሰውነቴ ወይ ግርሃትን ለምን አታግሽም መከራንስ ለምን አትቀበይም ብሎ ሰውነቱን ከግሳት በኋላ ወደ መምህሩ ተመልሶ አባቴ ወይ ይቅርታ አድርግልኝ እንደክሞ አስተምረኝ አለው። መውጀዳዋም ተቀብሎ ያስተምረው ጀመረ። ክበብና ቅዱስ ያሬድ ወደ አክሱም ጽዮን ቤተክርስቲያን አዘውትሮ ይሄድ። ክበብና እውቀትን የሚገልጽ የጌታዬ እናቱ እመቤቴ ሆይ ዓይነ ልቦናዬን ያበራልኝ ዘንድ ለምኝልኝ እያለ ይለምን ነበር። ከዚያም በአንድ ቀን 150 መዝሙረ ዳዊት፣ መኃልየ ነቢያት፣ መኃልየ ሰሎሞን ሌሎችንና ትርጉም መጻሕፍት ብሉያትና ሐዲሳትን አውቅ። በእንዲያ ዘመን ድምፅን ከፍ አድርጎ እግዚአብሔርን የሚያመሰግኑበት ዘመን አልነበረም። ቀስ ብሎ እንደ ወርድ ንባብ እያዘሙ ያመሰግኑ ነበር እንጂ እግዚአብሔርን በያሬድ ቃልና ከፍ ባለ ዜማ ማመስገን በወደደ ጊዜ ኅዳር 5 ቀን 527 በኤዶም ገነት በሥላሴ አምሳል ሦስት አዕዋፍን ወደ እርሱ ላከ። እነሱም በግዕዝ ዕዝል እና በአራራይ ዜማ እንደዚሁ በአብ በወልድ በመንፈስ ቅዱስ ይመሰላሉ። ብሰ ያሬድ ብሴት ክርስን ተጌረተህ ወብሰት አባት ለሐሰ ምሕረቱ ቆሙ ድምፅን ከፍ አድርጎ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ ቀደማ ለጽዮን ሰማይ ቸረረ ወበዳግም አርአዩ ለሙሴ ዘክም ይገብር ግብራ ለደብተራ ብሎ በልሳነ ግዕዝ አጅም ይህም ማለት ዓለም ሲፈጠር ለነበረና ዓለምና አሰልፎ ለዘላለም ለሚኖር ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከሰውን አስቀድሞ ሰማይን ፈጠረ። ዳግመኛም ደብተራ ኦሪትን እንዴት አድርጎ መስራት እንዳለበት ለሙሴ አሳየው ማለት ነው። ከሰማይ እንደተመለሰ ለመጀመሪያ ጊዜ ተመዘመውን ያሰማበት ቦታ ሞራይ ካር የቃል መውረጃ እየተባለ ይጠራል። ይኸውም ዜማው ከሰማይ የወረደ ለመሆኑ እውነተኛ ማስረጃ ነው። ይህችንም ዜማ አርያም አላት። ይህም ማለት ከመላእክት ወይም ከሰማይ የተገኘች ማለት ነው። ይህንም ዜማ ከፍ አድርጎ በሚያሰማ በሚያዘም ጊዜ ሰውንሳና አዕዋፍ ሁሉ እርሱ ወዳለበት ቦታ ተሰብስበው ከታይም የተነጨ መንፈስን የሚያድሰውን ልቡናን የሚያስደስተውንና አጥንትን የሚያልመውን ሰማያዊን ዜማ ይሰማሉ። ቅዱስ ያሬድ በግዕዝ በዕዝልና በአራራይ ዜማውን እያስማማ እግዚአብሔርን ማመስገኑን ከተለየ ገብረ መስቀል የዜማውን ታይም ከሰሙና ከተረዱ በኋላ እግዚአብሔር ለቤተ ክርስቲያን መገልገያና ለሕዝቡ መባረኪያ የሰጣቸው መሆኑን በመገንዘብ ሊቃውንቱንና ካህናቱን ተቀበሉትና ለቤተ ክርስቲያን መገልገያ ይዘን ብለው አዘሏቸው። ነገር ግን ካህናቱና ሊቃውንቱም ምልክታይተን እንከብለው ብሎ መለሰላቸው። ከዚህ በኋላ እርሱ አምላካችን እግዚአብሔር ይግለጽን ብሎ ከታኅሳስ 1 ቀን ጀምሮ እስከ 7 ቀን ስበይ እንዲያዝ አወጀ። ከታኅሳስ 1 ቀን ሰኞ ዕለት ውሎ ነበርና ከሰኞ እስከ እሑድ 1 ስበይ ይዘው በየቀኑ የአክሱም ጽዮን ማርያም ቤተ ክርስቲያን እየዞሩ 400 ግዝዋትና 41 በእንተ ማርያም እያደረሱ መላውን አካሄዱ። በሰባተኛው ቀን እሑድ ዕለት መላውን ጨርሶ ሲያሳርጉ ጌታ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ጽዮን ማርያም ቤተ ክርስቲያን ጉልላት ላይ ተገለጸ። ከዚህ ማዣ ይዞ ቅዱስ ያሬድ ዘበመስቀሉ ተቀነው በነቢያት ተሰብኩ መላእክት ወልካነ መላእክት ሰብኡ ኪያውን ሰብክመን ብሎ ነገረ መስቀሉን በመውሳት የወልድ ምሳሌ በሆነው በዚህ ዜማ ዘመረ። ትርጉም በነቢያት ትንቢት የተናገረለትና በመስቀሉ ላይ የተቸነከሩ ጌታ መላእክትና የመላእክት አለቆች አመሰገኑት። እኛም እርሱ መድኃኒት እንደሆነ እናገራለን ማለት ነው። በዚህ በተገለጸው ምስክርነት መሠረት ዜማው ከእግዚአብሔር ዘንድ የተሰጠ መሆኑ ካመኑ ከዚያን ዕለት ጀምሮ የቅዱስ ያሬድ ዜማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መደበኛ መገልገያ ሆነ። ከዚህም በተጨማሪ የቀን ስብከት ተብሎ ተሰይሟል። ስብከት መባሉም ቅዱስ ያሬድ ዜማ ማስተማር የጀመረበት ነቢያት ይወርዳል ይወለዳል ብለው የተናገሩት ትንቢት ለመፈጸሙ መታሰቢያ ስለሆነ ነው። ይህም ቀን እስከ 17 ታስቦ ይውላል።
ቅዱስ ያሬድን ብቸኛ የግስ ሥነ ጽሑፍ መስራች አድርጎ ለማየት በቂ ምክንያት አለን። እንደፊም የግስ ሥነ ጽሑፍ መስራች ከማለት ይልቅ የኢትዮጵያ ሥነ ጽሑፍ መስራች ልንለቅ ይገባል። ፕሮፌሰር ጌታቸው ኃይሌ የቅዱስ ያሬድ ታሪክና የግስ ሥነ ጽሑፍ 1999 ገጽ 3 በዚሁ ተናካቸው እንዳብራሩት የግስ ሥነ ጽሑፍን ለሁለት ልንከፍለት እንችላለን ይላሉ። ምክንያቱን ሲያስረዳ አንዱ ክፍል ከባህር ማዶ ተጽፎ ወደ ግዕዝ የተተረጎሙትን መጻሕፍት ይይዛል። ሁለተኛው ክፍል በግዕዝ የተደረሱትን ድርሰቶች ያጠቃልላል። እነዚህም የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ፣ የይርጋውን ሃይማኖት፣ የአፄ ዘርዓ ያዕቆብ፣ የነርክስዮስ፣ የአባ ባሕሪ ድርሰቶች የሚቀድም በግዕዝ ቋንቋ የተደረሰ ድርሰት እስከ አሁን አለመገኘቱን ጥናቱ ያሳያል። ቅዱስ ያሬድ ድርሰቶችን ሲያዘጋጅ ከቅዱሳን መጻሕፍት የወሰዳቸውን ርዕሰ ጉዳዮች በፈርጅ እየለየ በድርሰት ሥራዎቹ እንደፈርድ ተጠቅሞባቸዋል። ብሉያትን ከሐዲስ ክልካሁንት እያጣቀሰ ያለምንም ችግር የድርሰት ሥራውን ሊያከናውን ይችላል። የቅዱስ ያሬድ ድርሰቶች መንፈሳዊ ይዘት ያላቸው ናቸው። በድርሰቶቹ የምታዩት የቃላት አመራረጥ፣ የዕረፍተ ነገር አወቃቀር፣ የምስጢር የዘዬ አገላለጥ ቅዱስ ያሬድ ከፍተኛ የሥነ ጽሑፍ ተሰጥኦ እንደነበረ ለመረዳት ይቻላል።